ለአንተ ልልቀቅ መድረኩን መንሱር። ሼሆች ይኖራሉ ስለ እስልምና የሚያውቁ ሰዎች 5500 ሰው የሚሰማን ይናገራሉ። በዲኑ ማብራሪያ እሳቸውም አሉ። በተጨማሪም ደግሞ 5600 ሰው ውስጥ በጣም የድን እውቀቱ ከፍ ያለ ሰው ይኖራል ብዬ አስባለሁ። እና የመጀመሪያው ምናልባት አንቺ የምትመልሽልኝ የምችይ ከሆነ ትመልሽልኛለሽ፣ ካልሆነ ግን ሌላ ሰው ሊመልስልኝ ከቻለ በእስልምና አስተምሮ ከእስልምና ውጪ እምነት ያላትን ሴት ወንድ ልጅ አሰልሞ ሻሃዳ አስይዞ ማግባት ይችላል አይችልም? ይሄ መመለስ ትችያለሽ? ይችላል። ዛሴት ይሄን ከቻለ የመጀመሪያውን መንሱር ያደረገው አጅነብይ ነች፣ እኔ ጋ አልነበረችም፣ ተገናኘን፣ አወራን። የመጀመሪያ ያደረግኩት ሸሪያ ፍርድ ቤት ነው ይዣት ሄድኩት። እኔ ሸሪያ ፍርድ ቤት ይዤ ይኸው ዶክሜንቱ ሸሪያ ፍርድ ቤት ወስጃት ሸሪያ ፍርድ ቤት ሻሃዳ አድርጋ ኒካ ታስሮ ሰርቲፊኬት ወረቀት ሰጡ ማለት ነው። በሸሪያ ፍርድ ቤት በህጉ መሰረት ይሄ እኔና እሷ ነው። ያው ፎቶግራፉን ብዙ ማሳየት ስላልፈለጉ ይሄን አድርጌ ኒካ አስሬ ሸሪያ እስልምና በሚፈቅድልኝ መንገድ ወደ እስልምና ሻሃዳ አድርጋ የአገሪቷ የሸሪያ ፍርድ ቤት ፕሬዝዳንት ሌሎች ሰዎች ባሉበት ቦታ ይህንን እሳቸውም ሸሂድ መሆን ይችላሉ። የሀገሪቷ የእስልምና የሸሪያ ፍርድ ቤት ፕሬዝዳንት በጣም የማከብረው የምወደው በጣም ትልቅ ሰው እሳቸው ባሉበት ሌሎች ዳኞችም ባሉበት ነው ይሄ ሻሃዳ የያዘችው። ሸሪያም ኒካ ያደረግኩት ሁሉ ነገር በዚህ መንገድ እስልምናም በማይነካ ምናልባት ሂጃብ ላይኖር ይችላል። ይሄ ስህተት ነው። ከዛ በተረፈ ግን እኔ ጋር በነበረችበት ሰዓት እዚህ በነበረችበት ሰዓት በሸሪያ ፍርድ ቤት ሂጃብ አድርጋ ጅልባብ ሁሉን ነገር እስልምና የሚያዘውን ነገር አድርጋ ሂዳ ነው። በዛ ወይ ነው እየተጋባ ነው። ከዚህ በኋላ ግን 6200 ሰው ይሄን እየተናገርኩ አሰልሜ ነው ያገባሁት። ሸሪያ ፍርድ ቤት ወስጄ ነው ሻሃዳ የያዘችው። በኒካህ ነው ያገኘዋት። አልሐምዱሊላህ እኔ ዚና አልሰራም አልዋሽምም። ደግሞ ብዙ ሰው ዋሽተሃል የሚል ነገር እያየው ስለሆነ ነው እና አልዋሽም ደግሞ። ከዚህ በኋላ ግን ይሄን አጀንዳ አንስቶ የሆነ ሰው ቢያወራ ሐሜት ነውና ከኔ ዘንቤን ነው እንትኔ ነው የምትወስዱት ማለት ነው። ያው መቼስ በሸሪያ የሆነን ሰው ያማ ሰው ቅጣት አለው ነው የሚባለው አይደለም። ስለዚህ ወደዛ ቅጣት ነው የምንገባው ማለት ነው። እና በተቻለ መጠን ይሄ ጉዳይ በዚህ እንድትዘጉልኝ። ተጨማሪ ጥያቄ ካለ ግን ይህን እንደዚህ አይነት ሲሪየስ ነገር ከሆነ ብቻ ነው የምመልሰው። ስለ ፍቺው ስለምኑ እዚህ ቦታ ላይ ማውራት አልፈልግም። ለምን የፐርሰናል ጉዳይ ነው። አሁን ከዲኑ ጋር የሚገናኝ መንሱር ጀማል ሙስሊም ነኝ እያለ ሚዲያ ላይ ወጥቶ እስላም ነኝ እያለ በዚህ አይነት ሁኔታ ደግሞ ከእስልምና ውጭ ያለን ሰው ወደ ትዳር አምጥቷል። ወደ ትዳር ደግሞ ሲያመጣ ወይ ሌላ ነገር ተደርጓል ወይንም ደግሞ እስልምናን ሳትይዝ ከእስልምና ውጭ ነው ይሄ ነገር የሆነው የሚል ቅሬታም ቤታቸውን ከፍቶም እየተናገሩ የነበሩ ብዙ ሰዎች ነበሩ። ከዚህ በኋላ ግን እነዚያ ነገሮች ቢመጡ ወደ ሐሜት ነው የሚቀየረው ማለት ነው። ሼህ ሰይድ ካሉ ማይኮትን አንሱትና የሚናገሩት ነገር ካለ። መንሱር ይኸውልህ የሸሪያ ፍርድ ቤት የተፈራረማችሁበትን ወረቀት አሳይተናል። ፎቶ አላሳየም ብትሉም ሸሪያ ፍርድ ቤት ያሉ የምናውቃቸው ሰዎች አሉ። እንዳትሳሳቱ። ይኸውላችሁ አሁን ወንጀል እንዳትገቡ። አያችሁ ፎቶውን? ይሄን ልናገር ነበረ። ምክንያቱም አላሁ ረቡል ዒዛ አይወድም ይሄንን። እህቶች ወንድሞች፣ በተለይ ከእንደገና ደግሞ ይኸውልህ መንሱር ከስር አፉ በለን የሚሉ በጣም ብዙ ኮሜንቶች አይቻለሁ። አንድ ማለት ነው ሂጃብ ሳታረግ ታየች ለምትለው ብዙ ሙስሊም እህቶቻችን አላህ ሱብሓነሁ ወተዓላ ይወፍቃቸው። ሂጃብን
የሚንቀሳቀሱ አለይኩም ወራህመቱላሂ ወበረካቱ። ወራህመቱላሂ ወበረካቱ። ሰላም ናችሁ ሁላችሁም? ምን ደረሳችሁ? አይሰማም? አይሰማም እንዴ? ሰላም አለይኩም። ሰላም ወአለይኩም ሰላም ወራህመቱላህ። አይሰማም እንዴ ሼህ ሰይድ? አሁን ገና ተሰማ። ያ ረብ العالمين والصلاه والسلام على رسول الله صلى الله عليه وسلم። ጥሩ ነገር ነው ያለው። እንግዲህ በመጀመሪያ ደረጃ ወንድማችን መንሱር እንኳን ወደ ትውልድ ሀገሩ በሰላም መለሰው። ይሄ ትልቅ ነገር ነው። አልহামዱሊላህ። እንግዲህ አላህ Subhanahu Wa Ta'ala ያው وفصل القرآن كثيرا في قضية الولاء والبراء. الله جل في علا አማኞችን እንደሚታወቀው በሃይማኖታቸው በዲናቸው በእስላማቸው ከፍ ያደርጋቸዋል በማንኛውም ጊዜ። ሁላችንም እየተቆጣን ነበር። በመጀመሪያ ደረጃ የሚያስቀይመን አላሁ ጀለ ፊ ዑላ ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ لا تتخذوا الكافرين أولياء من دون المؤمنين أتريدون أن تجعلوا لله عليكم سلطانا مبينا ይላል። ስለዚህ እናንተ በእምነታችሁ ቆርጣችሁ ተንቀባራችሁ የበላይ ሆናችሁ ትኖራላችሁ። ከዛ በተረፈ ግን እምነቱን የሚያንቋሹ ሰዎች ካሉ እነሱን እንደ ጓደኛም እንደ አማካሪም አድርጋችሁ ፈጽሞ እንዳትይዟቸው ይላል አላህ Subhanahu Wa Ta'ala። ሌላው አያ ላይ ያ አዩሃ الذين آمنوا لا تتخذوا اليهود والنصارى أولياء بعضهم أولياء بعض ይላል። ومن يتولهم منكم እነርሱ የፈለገ ነገር ቢወዷችሁ እንኳን ከላይ ለመመሳሰል እንጂ በውስጥ ግን እርስ በርሳቸው ናቸው። ግን እናንተ እንደ ጓደኛ እንደምን አድርጋችሁ የምትይዙ ከሆነ ኢነላህ ላ የህዲ القوم الظالمين እናንተም ከነሱ ትቆጠራላችሁ ይላል አላህ Subhanahu Wa Ta'ala። በተለያየ ነገር ያው ወደ እነሱ ትገባላችሁና ይቅርባችሁ እያለ አላህ Subhanahu Wa Ta'ala ሙስሊሙ ከሙስሊሙ ጋር እንዲተባበር ያዘናል ማለት ነው። እንግዲህ ይሄ በሃይማኖቱ ጉዳይ ያለውን ነገር ወንድማችንን መንሱር ያው ተናግሯል። ብዙ ጊዜ ለዲኑ ያው ተቆርቋሪ ነኝ ይላል፣ ይታገላል። አላህ Subhanahu Wa Ta'ala ሰባቱን ጽናቱን እንደዚሁ ይስጠው፣ በዚሁ ላይ ይጠንክር እንላለን። ስንመጣ እንኳን ግለሰቦችን አይደለም አላህ Subhanahu Wa Ta'ala ሱረቱ ሁድ አንቀጽ 112 ላይ ስናይ ሐታ ለነብዩ አለይሂ ሰላቱ ወሰላም አስጠንቃቂ የሆነ ቃላትን ያስቀምጣል። فاستقم كما أمرت يا محمد ومن تاب معك أنتم مسلوچهم ቀጥ ለጥ ብለህ በታዘዝክበት መንገድ ላይ መቆም አለባችሁ። ولا تطغوا إنه بما تعملون بصير ولا تركنوا إلى الذين ظلموا أنفسكم فتمسكم النار ይላል። ራሳቸውን ጌታቸውን በማመጽ ረገድ ራሳቸው ወደ በደሉ ሰዎች አትዘናበሉ። ይሄን የምታደርጉ ከሆነ የጀሃነም እሳት ያገኛችኋልና ተጠንቀቁ ይለናል አላሁ ጀለ ፊ ዑላ። እና ወማ ለኩም ሚን ዱኒላሂ ሚን ወልይን አውሊያ ثم لا تنصرون ከአላህ ውጭ ያሉ ሰዎች የምትከተሉ ከሆነ የሚረዳችሁ የለም። ወአቂሙ الصلاة طرفي النهار وزلفا من الليل ያ ሙሐመድ ይሄን ካደረክ በኋላ ሶላታችሁን በቀንም በሌሊትም ስገዱ። إن الحسنات يذهبن السيئات ይሄን በመታደርጉ ሰዓት የተለያየ ወንጀሎችና ስህተቶችን ልትሰሩ ትችላላችሁ። በሶላታችሁ ድሌት ታደርጋላችሁ ወንጀሎቻችሁን። واصبر فإن الله لا يضيع أجر المحسنين ታገሱ። አጅር አገኛለሁ ብሎ ሊሆን ይችላል፣ የሷን አጅር ለመከሰብ ፈልጎ ሊሆን ይችላል። እንደዛ አድርገን እናየዋለን። ያው አላህ Subhanahu Wa Ta'ala ግን እብትላአ ነው። አላህ የሰው ልጆችን ሊመክራቸው በሚፈልግ ሰዓት ማአሷበ ሚን ሙሲበትን ፊል አርድ ወላ ፊስ ሰማ ኢላ ፈቢማ ከሰበት አይዲ الناس ይላል። ሰዎች የተወሰነ ነገር ትንሽ ስተት ከሰሩ አላህ በተለያየ ነገር የሆነ ነገር ያስመስልና ለመምከር ለማስተካከል ሊሆን ይችላል። ይሄ ያለፈው አፈላሁ አማ ሰለፍ ወንድማችን መንሱርን በዚሁ ይሄው እንደ ፈተና ሆኖ ቆም ብሎ እንዲያስብና ለዲኑ የበለጠ ጠንክሮ እንዲሰራና ከማን ጋር መቆምና ከማን ጋር መርጦ መጓዝ እንዳለበት እንዲመርጥ አላህ Subhanahu Wa Ta'ala በዚሁ መልኩ እየመከረው መምከሪያ ሊሆን ይችላል ብለን ነው የምናልፈው። እንግዲህ እንዳላበዛባችሁ በዚሁ አቆማለሁ። ባረከላሁ ፊኩም።
ኮመንት አትስጊ ያሱ ኮመንት አትስጊ። አንዴ 10,000 አስገቡት። ኮፒ ሊንኩን 10,000 አስገቡት። ታብታቡን 1 ሚሊዮን አስገቡት። ለኮፒ ሊንኩ ነው ለሌላ ሳይሆን ለኮፒ ሊንኩ ነው የዘጉት። ኮፒ ሊንክ አድርገሽ ኮሜንት ዘግተሽ ኮፒ ሊንክ አይሆንማ። ኮሜንት ነው እንዲያውም ኖር ባላል ሞዴሬተሮች ናቸው የዘጉት። እኔ አይደለም። ፕሊዝ አትስኩ። ኮፒ ሊንክ አድርጉ። አንዴ 10,000 አስገቡት። ታብታቡን ከፍ አድርጉት። ቲክቶክ በጣም ብዙ ሰው በመጣ ቁጥር ታብታቡ እኩል መሄድ አለበት። አለበለዛ ይቆራረጣል። ድምፅ አለመሰማት ምናምን ነገር ይኖራል። ለዛ ነው ከዚህ በኋላ ያለውን ነገር እናንተ መልስ መልሰው ኦልሬዲ አይ ቲንክ የጨረስኩ ይመስለኛል እኔ ከጠየቃችሁኝ ጥያቄ። ነገር ግን እስካሁን ከምናወራው ነገር ከዚህ በኋላ ብቻችሁንም ሆናችሁ ቪዲዮን ብትሰሩብኝ እንግዲህ በእስልምና እንጠያየቃለን ማለት ነው። ሸሪያው በማይፈቅድ መንገድ ሀሜት ውስጥ ልንገባ ነው ማለት ነው። እና ሰው ማማት ደግሞ አይፈቀድም። ሁለተኛው ኮሜንት ላይ ቅድም እያየው የነበረው ዋሽተሃል፣ ሙስሊም አይዋሽም ብለዋል። እውነቱን ለመናገር ድሮ ልጅ ሁኜ አሁንም ትልቅ ሰው ሁኜ እድሜም ገፍቶ ከሰማሁት ሀዲስ ውስጥ ኡስታዝ ሊያርሙኝ ይችላሉ። ሙስሊም ሌላ ጥፋት ሊያጠፋ ይችላል፣ ነገር ግን አይዋሽም ነው የተባለው። እኔ በተቻለኝ መጠን ሙስሊም አይዋሽም የምትለዋን ነገር ሁሌም አይምሮ ውስጥ አባቴ በልጅነት ስለነገረኝ አይምሮ ውስጥ አለች። በቀደም የተፈጠረው ነገር ሾፒንግ ነው የልኩት ያልኩት፣ ይሄ እኔና የእሷ የግል ጉዳይ ነው፣ ገበናችን ነው። ሚዲያ ላይ ወጥቼ መቼም እንደዚህ ጉዳይ ነው የመጣሁት፣ ግን እንደዚህ ሆንኩ ብዬ መናገር ስላልነበረብኝ ያንን ነገር ለመሸፈን ነው እንጂ ለመዋሸት ፈልጌ አይደለም። እና በዚህ አንግልም እንዲታይልኝ ስለምፈልግ ነው። በጣም ብዙ ሰው ውሸት ነው ኦፍኮርስ ነው፣ ውሸትም አይደለም። በነገራችን ላይ እኔ ከዚህ ከኢትዮጵያ ስነሳ 2-3 ነገር ይዤ ነው የሄድኩት። የመጀመሪያው ያው ኒካ ያረኳት ሴት ነች። እሷን ለማየት ነው የሄድኩት። በቪዚት ቪዛ ነው የሄድኩት። በሜሬጅ አልሄድኩም፣ ወይ ደግሞ በፊዮንሴ አልሄድኩም። ኢንቪቴሽን ላከችልኝ። በራሴ ካፓሲቲ ኢትዮጵያ ውስጥ ያለው የአሜሪካ ኤምባሲ የኔን ፐርሰናል ነገር አይቶ 10 ወይ 20% ሊደግፈኝ ይችላል። ኢንቪቴሽኑ አልታየም። ቪዛውን ግን አላህ ይሄን ነገር ሰበብ አድርጎት እንዳገኝ አድርጎ ሂጃለሁ። ያ ነገር ደግሞ ሲፈጠር ይሄ ነገር ተፈጥሯል ብዬ መናገር ስለሌለብኝ ምስጢርን መጠበቅ ማድረግ ስላለብኝ ነው እንጂ የውሸት ነገር አይደለም። ሾፒንግ ማድረጌ ነው የመጣሁት፣ አልዋሸውም ለማለት ነው። በዚህ ይታይልኝ። ሌላ ጥያቄ ካለ ያው እንሄዳለን። አቡ አሚራ ይቅርታ እንግዲህ አፉ በሉ ሀጂ እንዳውሶ እሱን ቀድመና። እሺ አቡ አሚራ የምትለው ነገር ካለ አንዴ ብቻ ለወንድም ለእህቶች መናገር የምፈልገው ነገር አለ። አቡ አሚራ ለአንተ ልልቀቅልህ፣ ጥያቄም ካለ ወይ አስተያየትም ካለ። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። ጥሩ ነው። እንደዚህ እኔ አም ፕራውድ ኦፍ ዩ ጋይስ። እኔ በጣም ደስ ብሎኛል። ሙስሊም ወንድማማቾች እንደዚህ ተሰባስበው ሀሳባቸውን የተቀያየሙበትን የተከፉበትን ሲነጋገሩ ደስ ብሎኛል። የእውነት በጣም የሚያኮራ ባህል ነው። አላህ ሱብሓነሁ ወተዓላ ይወደዋል። ምክንያቱም በእያንዳንዱ ንግግሮቻችን መካከል አላህ እናስታውሳለን። ብዙም ማናቃቸውን ሀዲስም እዚሁ ተምረናል። በመንሱር ሰበብ ብዙ ሰው ተምራቸዋል ብዬ አስባለሁ። እኔ አንድ ነገር ብቻ ልበል ለሶሻል ሚዲያ ሰዎች። እኔ ሶሻል ሚዲያ መንሱር ጀማል ያን ያክል ባለፈውም ተናግሬዋለሁ። ያደረገው ነገር ሶሪ ፕሬዚዳንት መንሱር ከማድረጋቸው ትንሽ እንትን እንዳይል ኦልሬዲ የሰው ልጅ ቅስመ ነሲብ ነው። ትዳር የሰው ልጅ ይጋባል፣ ይፋታል፣ ያለ ነገር ነው። በብዙ ሰዎች ይለዋል። የሰው ልጅ ካልተስማማ ከቀረ ይፋታል።
10 ልጅ ሁሉ ሰው ይፋታል እኮ ምን አዲስ ነገር አይደለም። በዚህ ጉዳይ ላይ ምንም የሚካበር ነገር አይደለም። እኔ ስለ መንሱር አይደለም ለማውራት የገባሁት። አንድ ነገር ልንገራችሁ እህቶቼ፣ ወንድሞቼ፣ ሙስሊም እህት ወንድሞቼ እዚህ ያላችሁት እናንተን ለማስታወስ ያክል ነው። ምናልባት ታውቁታላችሁ ግን ረስታችሁት ሊሆን ይችላል። በግራና በቀኝ ያሉ መላኢካዎች እንዳሉ የዘነጋችሁ ይመስለኛል። በግራና በቀኝ ይችን ነገር ብቻ እንድታውቁልኝ ነው ፈልገው። ሼህ ሰይድም ኋላ ላይ ይጀምሩበታል። በጣም ብዙ መልካም ስራችን ሰው እየሰራን ሰው እያገዝን ሰው እያበላን ሶላት እየሰገድን እየጾምን መልካም ስራችን የተራራ ያክል ተከምሮ ሰውም በማማት ብቻ ሰውም በመዞለም ብቻ ሰውም በመሳደብ ብቻ ሰውም በመንቋሸሽ ብቻ መልካም ስራችን እየተናደ ወደ ጀሃነም በር የምንወረወርበት የሰው ሐቅ ነው። አላህ ሱብሓነሁ ወተዓላ እሱን ካስቀየምን ማረን ካልነው የሚመረን ጌታ ነው። ነገር ግን የሰው ሐቅ ባለቤቱ ካልማራችሁ መንሱር አፎ ካላላችሁ ነገ ጠዋት እሱ ፊት አላህ ፊት ተያይገበታላችሁ። በእያንዳንዳችሁ ስራችሁ ስታስታውሱ ሰውን መሳደብ ስትፈልጉ ወይም ሶሻል ሚዲያ ነው ማንም አያውቃችሁ ስትሳደቡ በግራና በቀኝ ያሉ መላእክቶቻችሁ እንደሚመዘግቡባችሁ ወቁ። በቀች ነው ለእናንተ የምንለው ወንጀላችንን አናብዛው። ይህን ይመስላል። በተረፈ መንሱር የፈለገውን የማግባት በትዳር ጉዳይ ላይ አይ ቲንክ ያን ያክል ቲዝኖት ቢግ ኢሹ ብዬ ነው የማስበው። እኔ እንደውም አንድ ሰው መጥቶ የጋብቻ ወረቀቱን አሳይቶ በሸሪያ ነው ያገባሁት እንደዚህ ፈታው እንደዚህ ብሎ መናገሩ ራሱ ቲዝኖት ቢግ ዲል ማለት ይህ ሰው ፐርሰናል ላይፍ ነው፣ የሶሻል ሚዲያ ላይፍ እንዳለው ነው። በተረፈ እንግዲህ አላህ ሱብሓነሁ ወተዓላ የምንሰራው ስራችን በሙሉ ይውደድልን። ጨርሻለሁ። ኦኬ መንሱር ወንድማችን፣ መጀመሪያ ለአንተ ነው እኔ መልእክት ያለኝ። እሱ ምንድን ነው አላህ ሱብሓነሁ ወተዓላን አስበህ ነው ብዬ ነው የማስበው። እህቶቼ ወንድሞቼ ኦኬ ፉአድ በተደጋጋሚ እየላከልኝ ያስገባዋለሁ ግን ኔትወርክ የለውም። መንሱር ወንድሜ አላህ ሱብሓነሁ ወተዓላ ያክብረህ። እህቶቼ ወንድሞቼ ያለ ከኔ ስላልሰሙ ለእህት ለወንድሞቼ ላስረዳ ብለህ ለሙስሊሞች ለእህቶች ለወንድሞች ክብር ሰጥተህ ዲንህን ትልቅ ቦታ ሰጥተህ ዛሬ ደውለህልኝ ይሄን ነገር በአንቺ ቤት ለእህት ለወንድሞቼ ላስረዳ ብለህ በማለትህ ይሄ አላህ ሱብሓነሁ ወተዓላ ያክብረህ። ቀላል ነገር አይደለም። ምክንያቱም ብዙ ሰዎች ብዙ ነገር ሆነው ኢግኖር የሚያደርጉ ሰዎች አሉ። ነገሩ ራሱ ቢረሳም እማይ ውስጥ የሚቀመጥ ነገር ስለሆነ ለእህት ለወንድሞች እነሱም ወንጀል እንዳይገቡ እኔም ላይ ደግሞ ወንጀል እንዳይሆንብኝ ያለውን ነገር ላስረዳ ብለህ ወረቀትህንም የተፈራረምክበትንም ያለውንም ነገር አስረድተሃል። እንትኑ ይሄ የሙስሊሞችን ይቅርታ አልጠየቀም፣ ያንን አንቀበልም። ብዙ ሰው እየጻፈ ነበረ ወገናችን በተናገረው ንግግር። ያ ደግሞ አንተ ይቅርታ ስለጠየቀ ነው ብለህ ያንንም ማብራሪያ ሰጥተሃል። ስለዚህ ላደረግከው ነገር አመሰግናለሁኝ እኔ እንደ አንድ ሙስሊም እህት። ጀዛህን አላህ ይክፈልህ። ሌላው ደግሞ ምንድን ነው ትልቁ ነገር አላህ ሱብሓነሁ ወተዓላ አሁን በሆነው ነገር ትልቅ ነገር አስተምሮሃል ብዬ ነው ማስበው። አንተና ጌታ የምታውቁት አንተና አላህ ሱብሓነሁ ወተዓላ የምታውቁት ከመጀመሪያ ጀምሮ ያሉትን ነገሮች ከማናችንም በላይ አንተ ታውቀዋለህ። የሆነው ነገር ሆኗል። አላህ ሱብሓነሁ ወተዓላ መጨረሻውን ያለህበትን የራስህን ነገር እሱ ዘንድ የሚወደደውን ሱብሓነል ኻሊቅ ዘንድ ያስተካክልልህ፣ ያመቻችልህ። በዚህ ደግሞ ተምረህ ትልቅ ነገር ተምረህ የምታልፍበት ያድርግልህ። ኡስታዝ ተናግረዋል። ቅድምም እንትናም ሲናገር ነበረ። ይሄ ትልቅ ነገር ነው መንሱር። አንድ ሙሲባ ሲመጣ እኔ ኸይሩ ገንዘብ ሀብትም ሙሲባ ነው እንዳትረሳ። በቁርአን አስተምሮ ነው የምልህ። ሀብትም ሙሲባ ነው፣ ድህነትም ሙሲባ ነው፣ ሀብትም ሙሲባ ነው፣ ጤንነትም ሙሲባ ነው፣ መታመምም ሙሲባ ነው። በቁርአን አስተምሮ ለምን ሊያየን ነው። በዛ ላይ ፈትኖናል አላህ ሱብሓነሁ ወተዓላ። ሀብት ሲኖረህ እያየህ ነው ምን እንደምታረግ ገብቶሃል አይደለም? ጤነኛ ስትሆን እያየህ ነው ምን እንደምታረግ ዌር ዩ ስታንድ። ሶ በዚህ አላህ ሱብሓነሁ ወተዓላ ተምረህበት ኸይር ነገር የምታገኝበት ያርግልህ የኔ ወንድም። የሚቀጥለው መልእክቴ ላኢላሃ ኢላላህ መሐመድ ረሱሉላህ ላላችሁ፣ በአላህ ሱብሓነሁ ወተዓላ ላመናችሁ፣ የቂያማ ቀን ሂሳብ አለብኝ ብላችሁ የምትሉ ይሄንን ቃል የምትሰሙ እህቶቼ ወንድሞቼ
እስከ ራሴ ጭምር ነው ይሄ መልእክቴ። አላህ ሱብሓነሁ ወተዓላ ምን አለ? ያ አዩሃ አለዚነ አመኑ ቁርአን ላይ ነው ሱረቱል ሁጁራት ላይ ያ አዩሃ አለዚነ አመኑ እጅተኒቡ እራቁ ነው ያለው። ከሲረ ሚነ ዞን ብዙዎችን ከጥርጣሬ እራቁ፣ ከሚያጠራጥር ነገር እራቁ። ቅድም ወረቀቱን ሲያሳይ ወንድማችን መንሱር ፎቶውን ለምን አላሳየም ውሸት ነው ብለው የጻፉ ልጆች አሉ። ያ መጠራጠር ነው። ምንድን ያለው ሱብሓነሁ ወተዓላ? ይብላችሁ እጅተኒቡ ራቁ ከቲረ ሚነ ዞን ጥርጣሬን ኢነ ባዕደ ዞኒ ሁሌ በማንኛውም ሰዓት ጥርጣሬ ኢነ ባዕደ ዞኒ ኢስምን ያለው ወንጀል ነው ያለው። ይሄን እንዳትረሱ እህቶች ወንድሞቼ። ወንድማችን አቡ አሚራ ሲናገር ነበረ ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን አቲድ። እዚህና ቀኝና ግራችን ላይ እኛ ሙስሊሞች የምናምነው ነው ይሄ መላይካዎች አሉ። ማየልፊዙ አንዲትም ወርድ አትወጣም፣ አንዲትም ቃል አትወጣም። ኢላ ለደይህ ረቂቡን አቲድ ረቂብና አቲድ የሚመዘግቡት ቢሆን እንጂ እኔና እናንተ ሂሳብ